አሜሪካ ውስጥ እኮ ሴት ፕሬዝዳንት መሆን አይችልም። ሆኖ ያውቃል እንዴ? አይነገርም እንጂ ሆኖ ያውቅም። ገና ነው። ኤግዛምፕል ልንገር፣ ዲያስፖራ በቀን 1 ብር ስጡኝ ብሎ መንግስት ለምኗቸው 1 ብር መስጠት ያልቻሉ ዲያስፖራዎች ፖሊሲን ቀይር፣ ህግን አሻሽል። እኔ እንደሱ አይነት ተረተረት አልፈልግም። ዴሊቨሪ ራስን ሳያምህ በጉዳዩ ኢንቮልቭ ሳታደርግ ለኔ አድርግ ብትለኝ እንዴት ታስተምረኛል? አድርገህ ስታሳየኝ ነው የምማረው። በቀን 1 ብር ማውጣት ፍላጎት ከሌለ ያ ፔንፉል ከሆነብህ ዝም ነው ማለት ያለብህ። እሱን ካወጣህ በዛው ልክ መጠየቅ ነው ያለብህ። በኢትዮጵያ መንግስት ካቢኔ ውስጥ እኮ በጣም ጠንካራ ሴቶች አሉ። አሁን ጥሩ ስራ የሚሰሩ ሴቶች አሉ። እየታየ ነው ብቃታቸው። ምንም ይሄ የኢትዮጵያ ሕዝብ የሚያውቀው ይመስለኛል። እነሱን ካላሳተፍን ዋጋ የለውም፣ ብልጽግና አይመጣም። በጣም ትክክል ነው። በዚህ ብታስቢ ጥሩ ነውና እናትነታችሁ ግን ዲና አይደረግ። ኢቭን ዞ 1000 ኳሊቲ ቢኖራችሁ እናትነታችሁ ደግሞ ፋክት ነው። እናትነት ደግሞ ማንም ሰው መሆን የማይችለው ማለት ነው። አሁን እኔ እናት መሆን አልችልም። ያንን ፋክት አናራክሰው። እናት ናችሁ፣ ሚስት ናችሁ፣ እህት ናችሁ። ትክክል። ግን ከዛ ያለፈ ደግሞ ብቃት አላችሁ፣ እየሰራችሁ ነው።